ደግሞ ለዚህ ነው ስልክሽን ዝም ብለሽ እዚህ ላይ ንገረኝ 911 እሱ ለሌባ ነው እኛ ልባችን ለተሰረቀውስ ልቤ እንዴት ነው ምን በላ ምን ጠጣ ማለት የለብንም እንዴ ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም አላገባም እንዴ ፍታው ያርጉታ 0911 እንዴ 446 ብር ነው ያወጣሽው 400 ብር መልሳለሽ ሂጂና ቴሌ ኤፍሬም ነው የላከኝ በነገራችን ላይ ኤፍሬም ይባላል ውሃ አንዴነሽ ማረጋለሽ የለኝ የኔን እንከፈላለን ምንድነው እንዴ የዋ ፖሊስ ጣቢያ ላሻራ መተክ ነበር ወንድም ሄደ እንዴ አንቺ ነሽ እንዴ አንቺን ልርሳ ሰው አታርጊ ሙጭ ሰው አታርጊ እንደው ተጠየፊኝና ሂጂ ዳኒማ አሻራው ጠፋኩ የዳኒ አሻራ ጠፍቶ በቃ በኔ ማርያም ጣት እንደምንም ብዬ ላኩ ምን አረጋለሁ ኪሎፓትራን ተከታለሽ የግብጽ በቃ ግብጽን የሸጥኩላት እኔ ነኝ ቀሪ ክፍያ አላት በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆም ነው ኤፍሬም እኔ ነኝ የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድነው ስራው አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም አሁን ዞር እስከ ይሄው ቆረቆንጆ ነው ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ መሬትን አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው የሞባይል ካርድ ታገኛለህ ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ ባለ 100 እኮ ነው ድምጽሽን ልስማው ብዬ ሶስተኛ ዓለም ጦርነት በምንድን ነው የተሰማሽ በሞባይል ካርድ ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙልት እንዴ ማለት ግብጽ እጂ ሶፍሽ እንዴ ነው ምንም እስቲ እዚህ ላይ ቁጥርሽን ዝም ስትወጪ ደግሞ ባለ 15 ብር ካርድ መጥቀልሽ እጠብቃለሁ ካሁን በኋላ ቴሌ ብለሽ ትሪ ቴሌ አይነ ስውር ነኝ ብራኔን ያጣው አይነ ስውር ነኝ ብራኔን ያጣው አይነ ስውር ነኝ ብራኔን ያጣው ስላይነ ብራን አይነ ስው መና በዋሽንት ቀርቶ በፉጫት ተጀመረ እንዴ ፉጨቱ ካስጠላ ዋሽንት ግዛልኛ በእውነት እዚህ ቆመ ከምትለምን ስታንድ አፕ ኮሜዲ ዋው አሳኩ እንዴ ፈርፈር ነው አያነ እንዴ ተንፈራፈርክ ነፍሴ ረሳሽው እኮ ምኑን ልመናው ነው አግዘኝ እስቲ ሚስተር አይፎን አንተ ሰውዬ ታለህ እንዴ አንተ ጎን ቆማለሁ ባይ በድምጽ ነው ያወቅኩ የከብት ድምጽ አይጠፋኝም ይኸውልህ አጋርሜ እንደ ካርድ ነው ምፍቀሽ ፍቀም አታውቀውን ዝም በል ምን ያረክ ነው ቆይ ምን አድርጎ ነው አንዴባ ኧረ ተወኝ አይዞ እኔ ሄዷል ኤፍ ቢ አቤት የሰማዩ ጌታ የምድሩ ባለቤት የታሉ እናማ ፍቅርን እንክሰሰው ሲሉ የነበሩት ዘፋኞች የታሉ ታዲያ ወይ ፍቅር ነሽ ወይ የፍቅር እህት ነሽ ፍቅር ይዞኛል እንደውኔ ማለት ኤፍሬም እባላለሁ ዲሽ የምትሰራው ልጅ ነህ ነይ ዲሾንኩብሽ ግራም ያወድ ለምልጠኝ ነበር ስልክ ደግሞ እምቢ አለኝ ምን የዘንድሮ ስልክ እኮ ወደ ኋላ ተነበበ ክልስ አሉት እኮ ክልስ አልፎ አይደል የሚከሰተው እንደዛ ብሎ በወሬ ነው ሰማው እንግዲህ በወሬ ስንነሳ ማለት ነው ሰኔ 28 1914 ከረፋዱ 5 ሰዓት ከሩብ የተተኮሰች አንድ ጥይት የመጀመሪያው የዓለም ጦርነት መነሻ ሆነች አሁን ስንት ሰዓት
ከተቤ አውጪ እንግዲህ በምድር የተነሳ ወሬ ላይ ነን እንግዲህ የዛን ጊዜ በእኛስ ወደ 1906 በ1906 ኢትዮጵያ የዛን ጊዜ ንጉሷን ቀብራ ነበር አይሰማም በሚስጥር ማለት ነው በወሬ ምን ይሰማል ህዝብ ይሰማል በወሬ ንጉሱ መሞታቸውን ይሰማና ህዝቡ ፈረስ በቅሎ ስቴም ብያለምንህም አምና ነበር እንጂ ዘንድሮ የለህም ብሎ ሲል ህዝብ በወሬ ማጋን ይሰማል እቴጌ ይሰማሉ እቴጌ ሰውና ለህዝቡ መልስ መሆኑ ነው እንግዲህ በወሬ ተሰማው አታሞ ማስመታት ነበር ስራችን ከበሮ ነጋሪት ማስጎሰም ነበር እምቢልታ ማስነፋት ነበር ስራችን ሰው መሆን አይቀርም ደረሰ ተራችን ብሎ ማልቀሳቸውን የወሬ ማን ይሰማል ህዝብ እንግዲህ በምን የተነሳ ነው እሺ ግራቤት ነው የሚካሄደው አሜሪካ ከድረስ ወሬ ይሁን ዲቪ ሞልተሻል የፕ yes yes የፖነች አይ እንግዲህ ዲቪ ሲወጣልሽ አሜሪካ በዛን ሰዓት ምን አባቷ እየሰራች እንደነበር ትነግሪናለሽ ማለት ነው በምንድን የተነሳ ነው በወሬ ሁነኛ ወሬኛ ሰው ነሽ አንቺ አሁን ስልክ ከመደወል ወሬኛ ለምትዩ ሰው የምትፈልጊው ነገር መናገር ሁነኛ ወሬኞች አሉ ምንም ሳይሸራረፍ ሐሳብ ይደርሳል ስልኩ ያቆራርጣሉ ስልክሽን ሽጭ እኔ ጋር 4 ቆንጆ ወሬኞች አሉ በሰዓት ነው የሚሰሩት ምን ወሬ ብቻ አሁንማ ወሬ ከነ ፎቶ ነው ስልኬ ጠፍቶ ነበር የሚገርም ስልኬ ላይ ሙዚቃቸው ተቀርጬ ነበር ፌስቡክ ላይ ለቀውት ስንት ሰው ደወለልኝ መሰለ ሌላ ነገር ቢሆን ተዋርጄ ነበር ሌላ ነገር ስንት ሌላ ነገር አለ እና አሁን ሌላ ነገር ስልክሽ ላይ የለም አጠፋሽ በጣም ጥሩ በምንድን የተነሳ ነው ፌስቡክ እኮ አሁን መርዶ ማርጃ ሆኗል እኮ ሽማግሌዎች እኮ ስራ አቆሙ የት አካባቢ ነው ካሊፎርኒያ ሎስ አንጀለስ ስልኩ ይጠፋ ታክሲ ላይ ግራም የሚካሄደው ያልከኝ መስሎኛል ከዛ ተሎ ተመለስኩኝ ሰው ሀገር ብዙ አልቆየም እሺ እንሂው እንዴት ነው ስራ ተፈረደብሽ በምንም ጉዳይ ተረትቼ አላውቅም ለመላእክት ነው እንዴት ጥብቅና የምትቆሚው ኤፍሬም ወይዬ አንቺ እንዲነሽ እንዴት ነበርኩ እናንተ ታያላችሁ ትሉናላችሁ እኮ እኛ እኮ ካይን ያውጣሽ ሃይ ተውቁ ቃሌ ውሃ ጠበቃ ናት ፖሊስ ናት ስላወቅሽ ደስ ብሎኛል አንድ አካባቢ ነው ያለነው ጆሞ ሳይት ነሽ አንዱ ማውስት ነላላስ ሱማ በህግ ጉዳይማ ሁላችንም አንድ ነን አትንኩ ከተባለ አንነካም ከነካን እናንተ እነሱ ማራራ ምሳሌ ጋብዝሽ ስፔሻል ነገር ልጋብዝ ሌላ ቀን ይሆነልኝ ብትበይ ደስ ይለኛል ብበላ ደስ ባለኝ ግን ቻኮላለሁ ኦኬ ቻው ኦኬ ባይ አቤት FBI እንዴ ምን አጠፋን ምንድነው እንደዚህ ማማር አስደነገጥከኝ እኮ እኔ ልደንግጥ እኔ ክውል በል እናንተ ሀብታሞች እኮ ምደነግጡ አይመስለንም ነበር አዎ ምደነግጡ ፍጹም አይመስለንም እኮ እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግ ደውዞን ጣፍ ሳስተናል እኔ ደሳሳ ምን ነው ለስንት ዳሳስታችሁት ሲሉታላችሁ እኔን ስትሉ ራሱ እንደነግጣለን ታረምረም ይባላል አይዞን እናንተ ራሳችሁ አይዞን ደሃመል የለውም ታውቂያለሽ እሺ ምን ልታዘዝ አረ ምን እንታዘዝኛ ራሳችን ደውላችሁልን ነበር ዲሽ የምትሰራው ልጅ ነህ እንዴ ነኝ ዲሻችን ተበላሽቶብናል ቆየ 20-30 አመት 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ እኛ እንቆራረጥ አይደገምም በህዋ ሳይንስ ስም ይቅርታ ጠይቅሻለሁ በናሳ ስም ይሄው ዋይት ሃውስ ፔንታጎን ምስክሬ ነው ቃል ገባልሻለሁ ድጋሚ መንደሮን አለች አለማችን እያንዳንዱ ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን እንዴ እየተገፋፋችሁ እንዴ በጣም ኮሚክ ነህ ኬኬ ካሉት ይቅር ኮሚክ ነው ያልኩት አራዊት ነው አውቀህ ነው ማለት ድምጽሽን ለመስማት ብዬ እሺ ላሳየና ዋው አመዳለ ምንድን ነው ወደዛ ስላይ ነብራን እናቴ ዝም ብለህ ይገባል እንዴ ውሻ ቢኖር ውሻ አለ እንዴ እኔ ምን ታው ና አይዞህ ቆይ መጣ ደርሳል የሚበላ ላምጣ
ሽመልስ ምን ትሰራለህ? ረስቼው ሳላውቅ አልመጣሁም እንዴ? እሺ እና እኔ እንዴት ጠፋልክ? ሽምዬ መጣህ እንዴ? እስቲ ብላኝ ነው ጌታ ብላስቲ ምን አገኘ? የለውጡ ጊዜ ጥይት ቤቱ ሲፈነዳ እኔ የመቼ የመስታወት ስባሪ ነው። የለውጡ ጊዜ ነው። ውይ እኔን ያጣ ሆስፒታል ገባው። ስወጣ ቤተሰቦች ጠፉ። እኔን ሽምዬ ብላ እሺ እሺ እስቲ እኔ ጌታ ሽምዬ እስቲ አንተ ከኔ ትሻላለህ። ሸሚዝ ቢጤ ያምጣለት። ለዚህ ለለማኝ ለማኛ አይባልም የኔ ቢጤ ነው። ስንት ጊዜ ልንገርህ። እስቲ የሚጠጣው ነገር አምጪ። እሺ ይናፈር ያስፈልጋል። ብላ ይዘው አባቴ እንደሰሞቹ እንዲሆነ ሽምዬ አንተ ትብስ እንደምን ለቅሶ ነው አሁን እባክህ ተው።